አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ወዶች ውድ የዚዙ ኤንዳዲ ፋሚሊ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደምታዩት ይሄንን የመሰለ ኤሽ ወይም ሁብዝ በነገራችን ላይ አቆራረጤ ትክክል አይደለም። ያው ዝም ብዬ ለማሳየት ያህል ስለሆነ እንጂ በቅርጽ ማድረግ እንችላለን። ይሄ እንደ አራት ማዕዘን አድርጌ ነው ሰዓት ሂዶብኝ ስለነበረ የሰራሁት። እንደዚህ ውስጡ ክፍት የሆነ ኤሽ ወይም ደግሞ ሁብዝ የሳውዲ ኤሽ አሰራር ይዤላችሁ ብቅ ብያለሁ ማለት ነው። እንደምታዩት ማሻአላ ተባረከ ረህማን ትክክለኛ የሳውዲ ሁብዝ ወይም ኤሽ ሁላችንም እንጋግራለን። ነገር ግን ውስጡ ክፍት አይሆንልንም እና ለምን የሚለውን ነገር ውስጡ ክፍት እንዲሆን ምን ማድረግ እንዳለብን ከመጀመሪያው ጀምሮ እስከ መጨረሻው ድረስ አብረን እናያለን ማለት ነው። እንግዲህ እኔ በለብናን የሰራሁት እንደምታዩት ሰንዱች ሰርተን ቁርስ ለመብላት እንቁላል ምናምን የተለያየ ነገር ለማድረግ ይጠቅመናል ማለት ነው። እና ወደ አሰራሩ እንሄድ። በመጀመሪያ ዱቄት በኮብ ነው የምለካ ማለት ነው። እና 3 ኮብ ዱቄት አደርጋለሁ ማለት ነው። እንደምታዩት 2 በኮብ ለከታችሁ ብታደርጉ አሪፍ ነው። እኔ ሁሌም ስለምሰራ ዝም ብዬ ነው ማድረግ፣ ለእናንተ ለማሳየት ስለሆነ በኮብ ለክቼ ነው ማደርገው ማለት ነው። እና እንደምታዩት 3 ካብ አድርጌያለሁ ማለት ነው ዱቄት። ከዛ ደግሞ አንድ ደግሞ ካሜራ አደርጋለሁኝ ወይም እርሾ ማለት ነው። ከዛ ዳፊ በሆነ ውሃ ሳይፋጅ ሳይባር ብርድ ሳይሆን በመካከለኛ እንትን አደርጋለሁ ማለት ነው። እንደምታዩት ትንሽ ይቀረዋል፣ ምክንያቱም ትንሽ አንድ ኮብ ይሞላል፣ ግን እንትንም ስላለው በኋላ ወተትም ስለምጨምርበት ማለት ነው። እንደዚህ እናከረክርና እናስቀምጠዋለን ኮፍ እስኪልልን ድረስ ማለት ነው። ከዛ አንድ ላይ እንትን እንዲልልን እንዲዋህድልን እንዲማማልን አንድ ማንኪያ ስኳር እናደርጋለን ማለት ነው። ከዛ ዱቄቱ ላይ ቤኪንግ ፓውደር እንደምታዩት አንድ ማንኪያ አደርጋለሁኝ። ከዛ ደግሞ ጨው ወይም ደግሞ ሚለህ እንደዚህ አደርጋለሁ ማለት ነው። ግማሽ ማንኪያ እንዳይበዛብንም እንዳያንስብንም ማለት ነው። ከዛ አንድ ላይ እናደባልቀዋለን። ካደባለቅን በኋላ ቅድም ያልኳችሁ ወተት አለኝ፣ በወተት ነው እንትን የምለው እኔ ወተት እንደዚህ ትንሽ ካንዱ ኮብ ሩባን የምታህል ወተት ነው ያደረኩኝ። ለክቻ አድርጌው ስለነበረ ነው ዝም ብዬ በማጥለያ ያጠለልኩት ማለት ነው። እንደምታዩት እንትኑ ደግሞ እንደዚህ ሆኖልኛል ማለት ነው። ኩፍ ብሏል። ከዛ ሁላውን አላደረኩትም ቅጥን እንዳይለብኝ ማለት ነው። እንደምታዩት እንደዚህ ሆነልኝ። ከዛ በመጨረሻ በደንብ ካሸን በኋላ በመጨረሻ ትንሽዬ ዘይት እናደርጋለን በእጃችን ማለት ነው። ከዛ በእጃችን ዘይት አድርገን እንደዚህ ላውን በደንብ አድርገን እንደዚህ ካደረግነው በኋላ ለአንድ ሰዓት የሚሆን እናስቀምጠዋለን ማለት ነው። በፌስታል ሞቅ ባለ ያኔ እንደ ሙቀቱ እንደ አኗኗራችሁ ነው። በጣም ሙቀት ከሆነ አንድ ሰዓትም ላይፈጅ ይችላል። ቀዝቃዛ ከሆነ ደግሞ ከአንድ ሰዓት በላይ ነው የሚፈጀውና ልክ እንደዚህ አድርጌ እንዲሞቀው እኛ አካባቢ ቀዝቃዛ ስለሆነ እንደዚህ አደረኩት ማለት ነው። ከዛ ከአንድ ሰዓት በኋላ እንግዲህ እንዴት እንደሆነ መንሸፋ ያስፈልጋቸዋል። የማድቤት መንሽፋ ማለት ነው። ምክንያቱም ክፍት የሚሆንልን መንሸፋ ስናደርግበት ነው ማለት ነው። እንደምታዩት ሊጣችን እንደዚህ ሆኖልናል ማለት ነው። ማሻአላህ ተባረከ ረህማን ቢስሚላህ ራህማን ራሂም። እንደዚህ አድርገን መጀመሪያ እንትኑን እናስተነፍስለታለን ማለት ነው። ንፋስ እናወጣለታለን ነው የሚባለው። ትንሽ ዱቄት እንትኑ ላይ ነስነስ እናደርግና እንዳይዝብን በመራ ትንሽዬ ብዙ ከማይጣበቅብን ከሆነ ዱቄት ማድረግ አይጣበቅብንም፣ ለብቻው ማድረግ እንችላለን።
እና እንደዚህ አድርጋችሁ እኩል እንዲመጣላችሁ የምትፈልጉ ከሆነ እኔ ቸኩዬም ስለነበረ ዝም ብዬ ነው የሰራሁት ማለት ነው። እና እኩል እንዲመጣላችሁ የምትፈልጉ ከሆነ የሆነ መቅረጫ ነገር አዘጋጅታችሁ በብረት ድስትም ሊሆን ይችላል፣ ወይም ደግሞ በሌላ ነገር ብቻ ሰፋ ባለ ነገር እንደዚህ ዳምጣችሁ የምትቀርጹበት መቅረጫ ያስፈልጋችኋል ማለት ነው። እኔ ቸኩዬ ስለነበረ እንደዚህ ነው ያደረኩትኝ። በዚህ መልኩ አንዳንዱን እየዳመጥኩኝ መዳመጫም ገና የለኝ በብርጭቆ እየዳመጥኩኝ ነው እንደዚህ አድርጌ ያደረኩት ማለት ነው። እንደምታዩት ምን ነው የሚያደርገው? እንደምታዩት በዚህ መልኩ ሁሉንም እንዳምጣለን። እንደምታዩት እንደዚህ ሆኖልኛል ማለት ነው። እና እኔ ሁሉም በስተክክል አልመጣም፣ ምክንያቱም በዚህ ዳምጭ ነው እንደዚህ እንትን ያልኩት። በነገራችን ላይ እድሜ ዘላለምሽን ትለኛለች። ስንት ዓመቴ ነው ዩቲዩብ ከከፈትኩኝ? ቢስሚላ አልሙኒየም መጥበሻችንን እንጥዳለን ማለት ነው። ከዛ መጥበሻችንን መጋም አለበት። ምንም ነገር ዘይት ምንም አንጨምርም። መጥበሻችን ከጋመ በኋላ እንዴት እናደርጋለን? እንደዚህ በእጃችን እናይና በጣም የሚፋጅ ከሆነ ጋም ካለልን ከዚህ ንስት አድርገን አንዷን እንወስድና እናደርጋለን ማለት ነው። አያችሁት እንዴት እንደነፋው? ማሻአላ ስትወጪ በሩን ዝጊው በእናትሽ፣ ሽታው እየገባ ነው። ይሄ እንደዚህ ቡፍ ሲል ማለት ነው ያኔ ሲነሳ ሌላውን እንዲያዳርስልን ትንሽ ቀስቀስ እያደረግን በማማሰያችን እንነካዋለን ያንን ማለት ነው። ለሁሉም እንዲዳረስ አሸን ውስጡ ክፍት እንዲሆንልን ማለት ነው። እንደዛ ካልሆነ ውስጡ ክፍት አይሆንልንም። አንድ ሰዓት ከሩብ 7 ከሩብ ከዛ ትንሽ እንደዚህ ከሆነልን በኋላ እንገለብጠዋለን ማለት ነው። ያ ሰላም ያ ሰላም ያ ሰላም። እንደዚህ ትንሽ ቆይት እያደረግን እናገለባብጠዋለን ማለት ነው። ወየው የህፃን ልጅ ድምፅ ኮፒራይት ይይዛል ድሮ እንል ነበር። አሁን ግን የሚይዝ አይመስለኝማ። አልሙኒም እንደዚህ ከሆነ በኋላ ያው የመጀመሪያውን ላሳያችሁ አንዷን ስጋግር ብዬ ነው። ሁሉንም እንትን አለው። ያለል ያው ቀስ ብላችሁ ጊዜ ይፈጃል። ውስጡ በደንብ እንዲበስል ሊጥ እንዳይሆንብንና ክፍት እንዲሆን እንደዚህ ቀስ ብለን እንደዚህ ማድረግ አለብን። ግልብጥ ገብጥ እያደረግን ማለት ነው።
እፍፍ በይለት ራሱን ገና ነኝ። ልሰግድ ነው። ገና አልሰገድኩም። እሺ ወላሂ ዲያገስኪ ከዛ ሁሉንም በዚህ መልኩ ጥብሼ ጨረስኩኝ ማለት ነው። እንደምታዩት ነው። ምርጥ 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 ሽታው ራሱ ሲጣፍጥ ልክ በቃ ሽታው ልክ የሳውዲውን ሁብዝ እሽ ማለት ነው። እሱን ነው የሚመስለው ሽታው ራሱ ማለት ነው። ማሻአላ እንደምታዩት ውስጡ ክፍት የሆነ በዚህ መልኩ ነገር ግን መንሽፋ ካላደረጋችሁበት ውስጡ ክፍት አይሆንላችሁም። ልክ እንደሰራሁት ከሰራችሁት ግን ውስጡ ክፍት የማይሆንበት ምክንያት ምንም ነገር የለም። እና እንግዲህ ከወደዳችሁት ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ አብራችሁ ስለቆያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።